የኑዌር እምነት የኑዌር ህዝብ የሚገኘው በደቡብ ምዕራብ ኢትዮጵያ ሲሆን የህዝቡ ቁጥር ወደ 100 ሺህ ያህል ነው። የኑዌር ቋንቋ የሚመደበው በኒሎ ሰሃራም ቤተ ቋንቋ ውስጥ ነው። የኑዌር ህዝብ ዋና መተዳደሪያው የከብት ርቢ ነው። ኑዌሮች የሴትን የህይወት መስጠት ወይም የመውለድ ችሎታ በትልቅ መገረም ያዩታል። ይህ አንክሮ ወደ መንፈሳዊ ዓለምም ይዘልቃል። የእንስሳት የመፈጠር ኃይል ተምሳሌት ቡክ የምትባል መንፈስ ናት። ይህቺ መንፈስ በሰማይና በምድር የምትኖር ሲሆን በምድር የምትገኘው በወንዞች ውስጥ ነው። የምትመሰለውም ሰማይና ምድርን በሚያገናኘው ቁራ ነው። ቡክ ከሌሎች መናፍስት ትለያለች። ሰዎች ላይ አትሰፍርም። ሁሉን አይነት ህይወት የምትሰጥ እንደመሆኗ መጠን ስጦታዎች ትቀበላለች። ነገር ግን ሰዎች ላይ ልስፈር አትል። እንደ ዛር ሰውን አትጋልብም። በኑዌሮች ዘንድ ህይወት የመስጠት ኃይሏ ሚስጥራዊ ነው። ህሊናም ሊያሰላስለው አይችልም። በመንፈሳዊ ዓለም እይታ የሴት ወርሃዊ አበባና ወሊድ ለጥቃት መጋለጥና ድክመትን የሚያመላክት ብቻ ሳይሆን ከቡክ ኃያልነት ጋር መቆራኘትም ጭምር ያመለክታል። ከወንዱ ይልቅ ሴት የህይወት ሚስጥር ተካፋይ እና ተዋናይም ናት።